አዲሱ ዓመት ራሱ መስከረም የሆነበት ምክንያት ትልቅ ቁልፍ ምስጢር አለው። መስከረም ላይ በአመት ሁለት ጊዜ ቀኑ 12 ሌሊቱ 12 ይሆናል። መቼ ነው? መስከረምና መጋቢት ላይ ፀሐይ ምድር ወገብ ላይ ሆና ቀኑ 12 ሌሊቱ ምን ይሆናል? 12 ይሆናል። ቢያንስ መዋዕረ ፀሐይን ጠንቅቆ አውቀዋል ማለት ነው። ዕለታትን እንኳን ለእግዚአብሔር ክብር የሰጠች ብቸኛ ሀገር ኢትዮጵያ ናት፣ ቤተክርስቲያን ናት። ለምሳሌ የመጀመሪያውን ዕለት ምንድነው ያለችው? እሁድ ነው ያለችው። እሁድ ማለት እኮ ሂዶት አንደኛ መጀመሪያ እግዚአብሔር ፍጥረትን የጀመረበት የመጀመሪያ ዕለት ማለት ነው። ምዕራቡ ሰንዴ ነው ያለው። ፀሐይ ናት። ዴ ዕለት ነው፣ የፀሐይ ዕለት። አብዛኞቹ ፀሐይ ያመልኩ ነበር እስከ ዘመነ ቆስጠንጢኖስ ድረስ። ቀጥሎ ያለውን ዕለት ሰኞ ብለናል። ሰኒዮት ማለት ሁለተኛ፣ የእግዚአብሔር ስንተኛ ዕለት? ሁለተኛ ዕለት ጠፈረን የፈጠረበት። ሌላው ዓለም መንዴ ነው ያለው። ጣዖት ነው አትኦል። ሙንዴ ጨረቃ ትመለክ ነበረ።